ለዘመናት ክርስቲያኖች ከአንድ ትልቅ ስነ መለኮታዊ ጥያቄዎች ጋር ሲታገሉ ኖረዋል። እግዚአብሔር ሁሉንም ነገር የሚቆጣጠር ከሆነ ምርጫዎቻችን ምን ያህል ዋጋ አላቸው በሚል ጥያቄ ሁሌ ስንጨቃጨቅ እንገኛለን። አዎ፣ የእግዚአብሔር ሉዓላዊነትና የሰው ነጻ ፈቃድ። ይህ ጥያቄ ከተነሳ ወዲያውኑ ሁለት ግለሰቦች ወደ አእምሯችን ይመጣሉ፣ ካልቪንና አርመን። እኔ ዛሬ ደግሞ ምናልባት ለብዙዎቻችሁ አዲስ ሊሆን የሚችል ግለሰብ ልጥራላችሁ፣ ሉዊስ ዴ ሞሊና። እነዚህ ግለሰቦች በተመሳሳይ ክፍለ ዘመን የኖሩ ሲሆን ትምህርቶቻቸው ዛሬም ድረስ በክርስቲያኖች ዘንድ አጨቃጫቂ እንደሆነ ቀጥሏል። በ16ኛው ክፍለ ዘመን ለተቀጣጠለው ተሐድሶአዊ እንቅስቃሴ ቁልፍ ከሚባሉ ሰዎች አንዱ የሆነው ካልቪን ስለ እግዚአብሔር ሉዓላዊነትና ስለ ሰው ነጻ ፈቃድ ሲያስተምር እያንዳንዱ ክስተት የእግዚአብሔር የጠና ዕቅድ አካል ነው ይላል። አርመን ግን ሰው ፍጹም ነጻ ፈቃድ ያለውና እውነተኛ ምርጫዎችን ማድረግ የሚችል ፍጡር ነው ይላል። ሞሊና ደግሞ መካከለኛውን መንገድ በማቅረብ እግዚአብሔር የምናደርጋቸውን እያንዳንዱን ውሳኔ ሳያስገድድ ሁሉንም አስቀድሞ ያውቃል ይላል። በዚህ ቪዲዮ ውስጥ እነዚህ ሶስት አመለካከቶች የክርስቲያኖችን አስተሳሰብ እንዴት እንደቀረጹና ቅዱሳት መጽሐፍት በእርግጥ ለዚህ ጉዳይ ምን እንደሚመልስ እንመረምራለን። ከኔ ጋር ቆያችሁ። የእግዚአብሔር ሉዓላዊነትና የሰው ነጻ ፈቃድ እንዴት አብሮ እንደሚሰሩና ከነዚህም ሶስቱ አመለካከቶች የትኛው አመለካከት ይህን ትምህርት በመጽሐፍ ቅዱስ መሰረትና ምክንያታዊ በሆነ መንገድ እንደሚያብራራ ትማሩበታላችሁ።